እሺ ናው በመቀጠል ወደ ቀጣይ ስቴፕ ስንሄድ ቀጣይ ስቴፕ እንዴት ነው? ቴብላችንን ከላይ ቴብል 7.1 ምናምን የሚለውን የምንሄድብን ኢንሰርት ካፕሽን ውስጥ እንገባለን። ዘን የቴብላችንን ርዕስ ውስጥ እናደርጋለን እንጽፋለን። እዚህ ጋር ነምበሪንግ የሚለው ውስጥ ኢንክሉዲንግ ቻፕተር ያው ቴብል 7.1 ምናምን የሚለው እንዲመጣልን ማለት ነው። ዘን ኦኬ ስንለው ያው ይመጣልናል። ዘን በመምረጥ ፎንት ሳይዛችንን እናስተካክላለን ማለት ነው። እንደዚህ ነው አውቶማቲክ የምናመጣው እንጂ ቀጥታ መጻፍ አይጠበቅብንም። ዘን ይኸው ጽሁፋችን መጥቷል። እንመርጠዋለን አውቶማቲክ። ዘን በጀት ካለን በጀታችንን በዚህ መልክ ማስተካከል እንችላለን። በጀት እንደዚህ በማድረግ ማስተካከል ይቻላል። ዛን እቺን አንደርላይን ለማድረግ ከፈለግን የእስረኛዋን ብቻ እንምርጣት እና አንደርላይን ይሁን ክሊክ በማድረግ አንደርላይን ማድረግ እንችላለን። ዛን ቀጣይ ስቴፓችን ሪፈረንስ እንዴት እንደሚጻፍ ነው። ኤፒኤ ማኔጅ ሶርስ ውስጥ በመግባት ፈልጋቸው የመጽሐፎችን ርዕስ እንትናል። ይሄ በአጋጣሚ ከዚህ በፊት የገቡ ሪፈረንሶች ናቸው። ለዚህ አይጠቅሙንም። ስለዚህ እንዳለ ዲሌት እናደርጋቸዋለን። እንዳለ ዲሌት በማድረግ የምንፈልገው ግን ካለ ከዚህ ኮፒ በማድረግ ወደ ከረንት ሊስት ውስጥ እንከተዋለን። እኛ የምንፈልገው ሳይለ እንዳለ ከዛ ኒው ብለን በመግባት እዚህ ጋር እንግዲህ ሪፈረንስ እንጽፍ ቡክ ከሆነ መጽሐፍ ከሆነ ቡክ ሴክሽን የመጽሐፍ ክፍል ከሆነ ጆርናል ሪፖርት ከሆነ እንመርጣለን። እዚህ ጋር ደግሞ ኦተሩ ደራሲው ማን ነው የሚለውን ከአንድ በላይ ኦተር ከሆነ ደግሞ እቺን እናበራታለን። ዘን ታይትል ይር ሲቲ ከተማ እና አሳታሚ ድርጅቶች እነዚህን በማካተት እዚህ ውስጥ እንከትለታለን ማለት ነው። ለምሳሌ ይሄው ቢሊንግተን ይሄኛው አንድ ሰው ቢሊንግተን ዴቪድ የሚባል ደራሲ ነው። እሱን ጻፍን አስገባን። ዘን ያው ወይም ኤዲት ኔም ውስጥ ገብተን ላስት ኔም ፈርስት ኔም ሚድል ኔም እንዲህ በመከፋፈል በማስገባት መክተት እንችላለን። ዘን ኦኬ እንላለን። ዘን ያው የአንደኛው ኦተር ደራሲ ገባልን ማለት ነው። አዲስ እንፈልግ ኒው ብለን ነው የምንቀጥለው። ዘን ያው ሁሉንም እንደዚህ እያደረግን ኒው እያደረግን በመክተት እንጨርስ እንችላለን። ስንጨርስ ክሎዝ እንለውና ይኸው እንዳለ ገብቶልናል። ክሎዝ ዘን ባይብሎግራፊ የሚለው ውስጥ በመግባት ሪፈረንስ የምትለዋን እንመርጣታለን። ዘን እስቲ ከፍ እንበል። ይኸው መጽሐፎቹ እንዳለ አውቶማቲካሊ እንደዚህ ያመጣልናል። እኛ ሪፈረንሶችን እያንዳንዱን መጽሐፍ አይጠበቅም፣ አውቶማቲካሊ እንዲሰራልን ማድረግ ይጠበቅብናል ማለት ነው። ፕሮጀክትም ስንሰራ ሊሆን ይችላል፣ ሪሰርች ልንሰራ፣ ፕሮፖዛል ስንሰራ እንደዚህ ነው መሆን ያለበት። ዘን ቁጥር እንዲሰጠን ከፈለግን እንደዚህ እናደርገዋለን ማለት ነው። ቀጣይ ይኸው ሴክሽን ብሬክ ዳውን አድርገናል። ወደ ላይ እንመጣለን። ቴብል ኦፍ እዚች ጋር የቴብል ኦፍ ኮንቴንቱን እና አብስትራክቱን ነምበር እንዲያገኝልን ሮማን ነምበር እንመርጣለን። ስታርት አት ዋን እንለዋለን። ዘን ኦኬ እንለዋለን። ተመልሰን ፔጅ ነምበር ቦተም ፔጅ ነምበር ዘን የምንፈልገውን የቁጥር ስታይል ከዚህ ውስጥ እንመርጣለን። እንዴት ልጻፍላችሁ የሚለውን እዚች ጋር ፎርማት አንዱን እንመርጣለን። ከታችኛው ጋር ተመሳሳይ እንዲሆን ይሄን እንመርጣለን። ይኸው አንድ ብሎ ጀመረ አብስትራክት ሮማንቱ። ይሄ ደግሞ ዋን እያለ ኒውሜሪክ ዋን እያለ ይቀጥላል ማለት ነው። ዘን ክሊክ በማድረግ ሪፈረንስ እንገባለን። ዘን ቴብል ኦፍ ኮንቴንት አውቶማቲካሊ እንዲሰራልን ነው ያለው። አውቶማቲካሊ ራሱ ማይክሮሶፍት እንዲሰራልን። ዘን ይኸው እዚች ጋር ወጣ ገባ የለ ምንም የለ። ይኸው አውቶማቲካሊ ራሱ ቁጥሩን እንደዚህ ማይክሮሶፍት ወርድ ይሰራልናል ማለት ነው። ስፔሲንጉ በጣም ስለሰፋ መቀነስ ትችላላችሁ። ሪሞቭ ስፔስ። ዘን ይሄ ጉድ ጥሩ ነው። እንደዚህ በማድረግ
ቴብል ኦፍ ኮንቴንትን አውቶማቲካሊ መስራት ይጠበቅብናል ማለት ነው። ሪሰርች ላይ ፕሮጀክቶች ላይም እንደዚህ ነው መስራት የሚጠበቅብን። እናመሰግናለን።